ሰላም የፌርሙዝ ቲዩብ ተከታታዮቻችን፣ ቪዲዮውን ከመጀመራችን በፊት ላይክ፣ ሰብስክራይብ ማድረግ እንዳይረሳ። የዛሬው ገጠመኛችን በሌሊት የሚከፈተው በር ይሰኛል። ይህንን ገጠመኝ የነገረኝ ሰው ስሙ እንዳልጠቅስ ጠይቆኛል። የተፈጠረውም ከብዙ ዓመታት በፊት ከከተማ ትንሽ ርቆ በሚገኝ አንድ ጸጥ ያለ መንደር ነበር። በዚያ መንደር አንድ አሮጌ ቤት ነበረ። ቤቱ ትልቅ አልነበረም፣ ግን ከሌሎቹ ቤቶች የሚለየው አንድ ነገር ነበር። የመኝታ ክፍሉ በር ሁልጊዜ በሌሊት በራሱ ይከፈት ነበር። ቤቱ የነበረው ሰው ይህንን እንደ ችግር አይቆጥረውም ነበር። በሩ አሮጌ ስለነበር በንፋስ ይከፈታል ብሎ ያስብ ስለነበር ማለት ነው። አንድ ምሽት ግን ነገሩ ተለወጠ። ሰውየው እኩለ ሌሊት ላይ በድንገት ከእንቅልፉ ነቃ። ክፍሉ ፍጹም ጨለማ ነበረ። የሚሰማው የራሱ እስትንፋስ ብቻ ነበር። ከዚያ የበሩ ድምፅ ተሰማ። አይኖቹን ከፈተ። በሩ ቀስ ብሎ እየከፈተ ነበር። ነፋስ ነው ብሎ ራሱን ለማሳመን ሞከረ። ነገር ግን መስኮቱ ተዘግቶ ነበር። በሩም እስከ መጨረሻ ከተከፈተ በኋላ ቆመ። ጥቂት ሰከንዶች አለፉ። ከዚያ ከጨለማው ኮሪዶር ውስጥ ድምፅ ወጣ። አንተ ነህ? ሰውየው ደነገጠ። ቤት ውስጥ ሌላ ሰው እንደሌለ ያውቃል። ማን ነው ብሎ ጠየቀ። መልስ አልመጣም። እንደገና ጠየቀ። ማን ነው? በዚህ ጊዜ ድምፁ ከክፍሉ ውጭ ሳይሆን ከአጠገቡ የመጣ መሰለው። እኔ ነኝ። ሰውየው በፍርሃት ካልጋው ላይ ተነሳ። መብራቱን ለማብራት እጁን ዘረጋ። መብራቱ አልነበረም። እንደገና ሞከረ፣ አልበራም። ከዚያም በሩ በድንገት ተዘጋ። ሰውየው ወደ በሩ ሮጦ እጀታውን ያዘ፣ ግን በሩ አልተከፈተም። እባክህን ማነህ? ከሌላኛው የበሩ ክፍል ዝምታ ነበር። ከዚያ በጣም ቀስ ብሎ የሚሰማ ድምፅ መጣ። አትክፈተው። ሰውየው እጁን ከእጀታው ለቀቀ። ለምን? ድምፁ እንደገና ተሰማ። ምክንያቱም ከበሩ ውጭ ያለው እኔ አይደለሁ። ሰውየው ደሙ በረደ። እንግዲህ አንተ የት ነህ? ጥቂት ሰከንዶች ዝምታ ሆነ። ከዚያ ድምፁ በጆሮዋ አጠገብ በቀጥታ ተሰማ። ከኋላህ። ሰውየው በፍጥነት ዞረ። ምንም አልነበረም። ግን በዚያ ጊዜ የመኝታ ክፍሉ መስኮት በቀጥታ መከፈት ጀመረ እና በመስኮቱ ውጭ አንድ ሰው ቆሞ ነበር። ፊቱ አይታይም፣ ብቻ በጨለማ ውስጥ ሁለት አይኖች ብቻ ይታዩ ነበር። ሰውየው ጩኸት ሊያሰማ ሲል በድንገት ከእንቅልፉ ነቃ። ጠዋት ነበር። ሁሉም ህልም መስሎት ተነሳ። ግን ችግሩ የተፈጠረው እዚህ ጋር ነው። አልጋው አጠገብ ያለው ወለል ሲመለከት እርጥብ የእግር አሻራዎች ነበሩ። እስከ አልጋው ድረስ ተዘርግተው ነበር። ከዚያን ቀን በኋላ በዚያ ቤት እንደገና ብቻውን አልተኛም። ነገር ግን በየሌሊቱ ያ በር በራሱ ይከፈት እንደነበረ በቅርብ ያዩ ሰዎች ሲከታተሉት ቆይተዋል ማለት ነው። እንግዲህ ታሪኩን እንደሰማችሁት ነው። አብዛኛውን ጊዜ ተዘግተው የነበሩ በሮች በቤቶች ውስጥ መኖሪያ ቤቶች ውስጥ ገብተን ስንኖር ማለት ነው በብዙ ጊዜ በመናፍስት ውስጥ የታሰሩ ቤቶች ይሆናሉ። ወይም ደግሞ የሙታን መናፍስት የሚባል አለ በተለምዶና ሰዎች በአብዛኛው በዚህ ነገር ባያምኑም እንደዚህ አይነት ገጠመኞችን ሰዎች ይናገሩ እንደነበር ይታወሳል ማለት ነው። ቪዲዮዎችን ይህን ይመስላል። በእንደዚህ አይነት ቪዲዮዎች በተከታታይ በፓርት የምንመጣ ይሆናል። ቪዲዮውን እስከ መጨረሻው ስለተከታተላችሁን እናመሰግናለን። መልካም